ሰላም ለእናንተ ይሁን ውድ የላይፍ ፊዚዮሳን ተከታታዮች። በዚህ በላይፍ ፊዚዮሳን በሚቀርቡ ሀሳቦች ላይ ስለተሳተፋችሁ ስለምትሳተፉም እናመሰግናለን። ዛሬም እንደወትሩ በአዲስ ሀሳብ መጥቻለሁ። ባለፈው በለቀኩት ቪዲዮ ላይ የተወሰነችን ብትሆን እንደተማራችሁበት ተስፋ አደርጋለሁ። ዛሬ ደግሞ ከአስተሳሰባችን፣ ከአመለካከታችን፣ ከስብና እድገት አንፃር በጣም ጠቃሚና አስፈላጊ የሆነ ነገር ውስጥ አንዱ እምነት የምንለው ነው። እምነት ስለአሁን የሃይማኖት የመንፈሳዊነት የምንለው ሳይሆን ከሌሎች ጋር ያለን ግንኙነት ከራሳችን ጀምሮ እስከ ማህበረሰብ የሚደርስ ማለት ነው። አጠር ስናደርገው እምነት ማለት ከአንድ በላይ የሆነ አንድ ሰውም በውስጥ ያለው ማንነት አብሮ ለመቆየት ለመያያዣ የሚጠቀምበት እንደ መሰረት እምነት ነው ማለት ነው። ዛሬ አሁን የምንወያየው እዚህ ርዕስ ጉዳይ ላይ ነው። ይህ እምነት የምንለው እንዴት ሊሰበር ይችላል ወይም እንዴት ሊፈርስ ይችላል፣ በዛውም መንስኤውንም ምን እንደሆነ አያይዤ እነግራችኋለሁ ማለት ነው። እኔ በተረዳሁት ልክ እስከ ፕሮግራማችን መጨረሻ ድረስ አብራችሁን ቆዩ። እንግዲህ ምንጊዜም እምነት በሚፈርስበትም ሰዓት ትልቁን የምናጣውን ነገር እምነት ነው። ያው እምነት ዝም ብሎ አይናድም። ዝም ብሎ ከመሬት ተነስቶ ራሱ አይናድም፣ ራሱ አይሰበርም። ምክንያቱም እምነት ግንብ ነው። ግንብ ደግሞ እንደምናውቀው ጠንካራ ነው። ታዲያ ይሄ ጠንካራ የሆነ ግንብ እንዴት ሊሰበር ይችላል ካልን ደግሞ ሰዎችን በማቃለል፣ ሰዎችን በመዝለፍ፣ ሰዎችን አላስፈላጊ የሆነ ንግግርን በመናገር፣ በመሳደብ፣ እንደገና ከሰው ጋር ያለን ግንኙነት ለዛ ግንኙነት ዋጋ አለመስጠት፣ አለማዳመጥ፣ ግዴለሽ መሆን፣ አጠቃላይ አንደበትን አለመቆጣጠር ቀስ በቀስ ያለንን እምነት ሊናድ ሊፈርስ ይችላል። አንደበትን መቆጣጠር አለመቻል ከምንም በላይ እምነትን ሊያጠፋ የሚችል ነገር ነው። ሌላ ደግሞ እምነትን ሊያጠፋ የሚችል ነገር ሐሜትና የሰው አሉባልታ ይመስለኛል። እምነትን የመሻሻል ባህሪ ያለው፣ ምክንያቱም የሰውን ባህሪ፣ ሁኔታ፣ ካራክተር የሚወራበት ስለሆነ እዛ ቦታ ላይ ሰውን እንደሚያማ ስማቸውን ባሉባልታ እንደሚያጠፉ ሲያውቁ ደግሞ እምነታቸው ይጠፋል ማለት ነው። እዛ ሰው ላይ የነበራቸውን እምነት በቀላሉ ሲጠፋ እናያለን። ግን እነዚህ ነገሮች እንኳን ባይኖሩም እምነት መታመንም የሚፈጥረውን ነገር ምንም ማረጋገጫ በሌለን ጊዜ፣ ውጤት ባልነበረበት ጊዜ ውጤት መጠበቅ ነው። ለምሳሌ ሰዎች የገቡበት ግን ቃል ካልፈጸሙ፣ የተሰጣቸውን አደራ በአደራ መልክ የተሰጣቸውን ነገር በሰዓታቸው ካላደረሱ ወይም በጊዜው ካላደረሱ፣ የሰውንም ልብ ካልጠበቁ፣ ቅድም እንደተናገርኩት መጨረሻ ላይ እምነትን ነው የሚያጡት ማለት ነው። ብዙ ነው እንግዲህ እምነትን ሊሰብሩ የሚችሉ ነገሮች፣ እምነትን ሊያጠፉ ሊሸረሽሩ የሚችሉ ነገሮች ብዙ ናቸው። ያው እነዚህ እንደ ምሳሌ ነው ያነሳናቸው እንጂ ብዙ ነገሮችን እምነትን ሊያጠፉና እምነትን ሊሰብሩ የሚችሉ ነገሮች ብዙ ነገሮች ናቸው። እምነት የማይገባበት ነገር አለ ወይ ስንል ደግሞ የለም። እምነት የማይገባበት ነገር የለም። ለዛ ነው እምነት ሲሰበር፣ እምነትም ሲሸረሸር በከፍተኛ ደረጃ ማህበረሰቡ ሲሸረሸር የምናየው። ማህበረሰብ ሲሸረሸር ደግሞ እምነት ያፈርሳል። እምነት ሲፈርስ ደግሞ መተማመን አይኖርም። መተማመን የሌለበት ማህበረሰብ ደግሞ ብዙውን ጊዜ ዋጋ ይከፍላል። ብዙውን ጊዜ ይመስለኛል እኛ ያልተረዳ ነው ምናምነው የምንተማመነው በዋነኝነት ለራሳችን እንደሆነ እንዘነጋለን ብዬ አስባለሁ። በስራም ሊሆን ይችላል፣ በስራ አጋጣሚ ሊሆን ይችላል፣ በማህበራዊ ህይወት ላይ ሊሆን ይችላል። በሁሉም ባለን ግንኙነት ከሰው ጋር ስናምንም ስንታመንም ለሰዎች ብለን ሳይሆን ለራሳችን እንደሆነ ብዙዎቻችን የተገነዘብነው አይመስለኝም። ሌላው ደግሞ እምነት እዚህ ምስል ላይ እንደምናየው ልክ እንደ ብርጭቆ ነው። በጣም ጥንቃቄ ይፈልጋል፣ በጣም እንክብካቤ ይፈልጋል። እነዚህን ካላደረግን ግን ባላሰብነው መንገድ ሰዎችም ሁኔታም ሲሰብሩብን እናያለን ማለት ነው። ሌላው ደግሞ እምነት የሚሰብርና የሚያፈርስ ነገር ብዬ የማስበው ባህሪ ማለት ነው። ባህሪ ካራክተር የምንለው አሁን ወደ ባህሪ ስንመጣ እምነት በዛ ላይ የሚመሰረት ነገር ስለሆነ ነው እምነት ባህሪ ያልኩት። ልክ እንደ መጠጥ፣ አሁን ለምሳሌ መጠጥ ስንጠጣ መጠጡን ብቻ አይደለም የምናየው አይደል?
መጠጫውንም ነው የምናየው። መጠጫው ቆሻሻ ከሆነ መጠጡም ቆሻሻ የማይሆንበት ምክንያት አይኖርም ብዬ ነው የማስበው። ልክ እንደዚሁም ባህሪው የተበላሸ ሰው እምነትም ችሎታውንም የማይሰበርበት የማይፈርስበት ምክንያት አይኖርም። ምክንያቱም ከችሎታው እኩል ተግባርም አስፈላጊ ስለሆነ እምነት ላይ ብዙ ነገር የሚፈጥረው ደግሞ ከችሎታ ብቻ አይደለም፣ ከባህሪም ጋር የተያያዘ ነገር ነው። ለምሳሌ ይሄ ከሙስና ጋር፣ ከሐሰተኛ ነገሮች ጋር፣ ከማጭበርበር፣ ሌሎች ይሄ ከእውነት የራቁ ነገሮች የሚፈጠሩት በችሎታ ማነስ ብቻ ነው ብዬ አላስብም። ጥሩ ካልሆነ ባህሪም ይመስለኛል። ይሄ ደግሞ ታማኝነትን ያጎላል እንጂ አይጨምርም። ታማኝነትን ሊሞላ አይችልም። የበለጠ ሊሸረሽረው የሚችል ነገር ነው ማለት ነው። ይሄ ደግሞ የነበረንን እምነት በቀላሉ ሊሰብር የሚችል ነገር ነው። እምነት ደግሞ በባህሪው ለመገንባት በጣም ከባድ፣ ለማፍረስ ደግሞ ጥቂት ነገሮች የሚበቁት ነው። ጥቂት ነገር ነው የሚፈልገው። ስለዚህ እምነት ለመገንባት ቅድም ያወራናቸው ነገሮች ላይ መስራት ያስፈልጋል። ለማፍረስ ደግሞ አንዷን ጥቂት ነገር ትበቃለች፣ ሙሉውን እምነት ለማፍረስ ማለት ነው። ያው እምነት ሊገነባ የሚችል ነገር ነው ብለናል። በዛው ልክ ደግሞ ሊፈርስ የሚችል ነገር ነው። ስለዚህ ያለንበትን የማመንና የመታመንም ደረጃ ማጥናት ያስፈልጋል። ይህንን አድርገን ስንጨርስ ደግሞ ወደ እምነት መገንባት እንሄዳለን ማለት ነው። እንዴት ነው የፈረሰ እምነትን፣ የተሰበረ እምነትን፣ የተሸረሸረ እምነትን መገንባት የምንችለው ስንል ደግሞ አንድ 3 ነገሮችን አይተን እንጨርሳለን ማለት ነው። እንዴት የፈረሰው እምነት መገንባት እንችላለን የሚለው ማለት ነው። የመጀመሪያው ያስቀመጥኩት ነገሮችን ማጤን ብዬ ነው ያስቀመጥኩት። ነገሮችን ማጤን፣ መረዳት በደንብ እስከ ጥግ ማለት ነው፣ ሁኔታውን መረዳት። ምክንያቱም ሚስ አንደርስታንድ በሌለበት ቦታ ምንጊዜም እምነት ይበላሻል። የዘራነውን እምነት ሊያሳድገው አይችልም። የመጀመሪያው ይሄ ነው። ሁለተኛው ደግሞ ጥንቁቅ መሆን፣ አይንን ጭፍን አድርጎ አለማመን። ጥንቁቅ መሆን ማለት ይሄ ጥንቁቅ ካልሆነም ማለት ነው በሰዎች ደረጃ የመከዳት እድላችን ከፍተኛ ስለሚሆን ከሱ ጋር ተያይዞ ደግሞ ሌሎችን የማመን እድሉም ስለማይኖረን ስናምን ልክ ባለው ቢሆን የተሻለ ነው። ስለዚህ ይሄ ጭፍን እንዳንሆን ደግሞ ምን ያስፈልገናል? ከጀርባ መስራት ያሉብን ነገሮች አሉ ማለት ነው። ብዙ ማረገፍ ያሉብን ነገሮች ስለሚኖሩ ማረገፍ ያለብንን ነገር አራግፈን ራሳችን ላይ ኢንቨስት በማድረግ ሰዎችን ስናምን መስመር ባለው ልክ ባለው ሲሆን የመከዳት እድላችንም እያነሰ ይመጣል ማለት ነው። በሶስተኛ ደረጃ ያስቀመጥኩት ደግሞ ቅንነት ነው። በቃ ነገሮችን ስብስብ ለማድረግ በቅንነት ማሰብ። ብዙ ትክክል ያልሆኑ ነገሮች ይመጣሉ አሉ። ያ ትክክል ያልሆነ ሀሳብ ላይ ደግሞ እዛ ላይ ብዙ ባንቆይ፣ እዛ ሀሳብ ላይ ባናይ የተሻለ ነው። ምክንያቱም መጨረሻ ላይ ወደ አለመታመን ስለሚወስደን፣ ቅድም ደግሞ እምነት ማረጋገጫ በሌለበት ውስጥ መጨረሻ ላይ ውጤት መጠበቅ ነው ብለናል። ስለዚህ ይህንን መንገድ ብንጠቀም መጨረሻ ላይ የምናገኘው ውጤት እምነትን፣ ማመንን፣ መታመንን፣ ስብናችንን ያሳጣናል ማለት ነው። ስለዚህ በተቻለን መጠን የምናስበውን ሀሳብ ቀጥታ ቢሆን በቀጥተኛ በቅንነት እየተሞላ ቢሆን የተሻለ ነው ማለት ነው። ምክንያት እድላችንን በዚሁ ሰፊ አይሆንም ማለት ነው። ሌላው ደግሞ ከዚህ ጋር አያይዤ እንደ መዝጊያ የሚሆነን ነገር የተሰበረ እምነት ሊጠገን ይችላል ወይስ አይችልም የሚለው ሀሳብ ብዙም የሚያከራክር ነገር ነው። እኔም እስኪ የራሴን ሀሳብ ላስቀምጥላችሁና ይህ እንደየሰው ይወሰናል ብዬ ነው የማስበው። አንዳንድ ሰው እምነትን ከእቃ ጋር ያገናኘውና እምነት አንዴ ከተሰበረ ሊጠገን አይችልም ይላል። አንዳንዱ ሰው ደግሞ እምነት ሕይወት ያለው ነገር ነው፣ ከእቃ ጋር አይወዳደርም ያለው። ለምሳሌ ከሰውነታችን እግራችን አጥንታችን ከተሰበረ በትክክል ከታከመ ሊድን ይችላል። በከፍተኛ ስብራት ደርሶበት ሲነካም በጣም የሚያየው ግን ደግሞ ጊዜ ይወስዳል። በጊዜ ሂደት ውስጥ ደግሞ ስብራት ሊድን ይችላል ብሎ የሚደመድም ሰው አለ። እንግዲህ ለእናንተ ወዴት እንደምታደሉ ለእናንተ አስቀምጨዋለሁ ማለት ነው። በየቤታችሁም ተወያዩበት። ለዛሬ የነበረን ቆይታ ይህን ይመስል ነበር። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ቆዩ።